ዛሬ ድንቅ ነገር ነግራችኋለሁ። ለሰው መናገር የሌለባችሁን 3 ነገሮች ነግራችኋለሁ። የመጀመሪያ ለሰዎች መናገር የሌለባችሁ ነገር እግዚአብሔር ለእናንተ የተናገራችሁ ነገር ሳይፈጸም ለሰዎች አትናገሩ። ከመፈጸሙ በፊት ዝም ብላችሁ አታውሩ። ለምሳሌ አንድ የትንቢት ቃል ተነግሯችሁ ዝም ብላችሁ እየሄዳችሁ እግዚአብሔር እንደዚህ ተናግሮኛል፣ እግዚአብሔር እንደዚህ ትሆናለህ፣ እግዚአብሔር እንደዚህ ከፍ አደርግሃለሁ ምናምን ብሎኛል ብላችሁ አትናገሩ። ያ ልክ አይደለም መንፈስ ዓለም ላይ። ለምን ካላችሁኝ ኢቭን መጽሐፍ ቅዱስ ላይ ያሉ ሰዎችን አይታችሁ ከሆነ ዲፕ ሴክሬት ነው የሚጠቀሙ። መጽሐፍ ቅዱስ ላይ ያሉትን ለምሳሌ 2 ሰዎችን ልንገራችሁ። ማርያምን ይዋት። ማርያም ጌታ ኢየሱስ እንደሚወለድ መልአኩ መጥቶ ሲነግራት በየሰፈሩ እየሄደች ልጸንስ ነው ጸንሻለሁ ምናምን እያለች አይደለም። መጽሐፍ ቅዱስ ሲናገር ቃስ ላይ ማርያምም ይላል ይህንን ነገር ሁሉ በልቧ ትጠብቀው ነበር ይላል። በልቧ ምን ታረገው ነበር? ትጠብቀው ነበር። በቃ በልቧ ውስጥ ነው የምትጠብቀው እንጂ አውጥታ አትናገርም ነበር። ጌታ ኢየሱስ ከተወለደ በኋላ ራሱ ለማንም አትናገርም። በቃ ፊውቸሩ እስከሚደርስ ድረስ ማለት ነው። ለዛ ዲፕ ሴክሬት ትይዛለች ማርያም። የማርያም ትልቁ ኳሊቲዋ ምን እንደሆነ ታውቃላችሁ? እግዚአብሔር ማርያምን የመረጠበት ትልቁ 2 ሪዝን አለ። አንደኛው መጽሐፍ ቅዱስ የተባረከች ስለሆነችና ንጹህ ልብ ስላላት፣ ሁለተኛው ደግሞ ሚስጥርን ስለማትናገር ሚስጥርን ትይዛለች። ለምሳሌ ሚስጥርን ባትይዝ ኖሮ ልክ እንደወለደች ንጉስ ወልጃለሁ ብትል ንጉስ ይገለዋለች። ማርያም ልክ እንደወለደች የዓለምን ንጉስ ወልጃለሁ ብትል ሀገሪቱ ላይ ሌላ ንጉስ አለ። ንጉስ ደግሞ ቦታውን መልቀቅ ስለማይፈልግ ኢየሱስን ይገሉት ነበር ማለት ነው። ሙሴም ዘመን ላይ አይታችሁ ከሆነ ሙሴ በተወለደ ጊዜ ስንት ህፃናት ነው የተጨፈጨፉት? ጌታ ኢየሱስ ሲወለድም ደግሞ ብዙ ህፃናት ነው የተገደሉት። ለምን? ንጉስ እንደሚወለድ ስለታወቀ። እነዛን ልጆች በመግደል ውስጥ ያም ልጅ ይሞታል ብለው ስላሰቡ የገደሉ ነበር። ማርያም ግን ይህንን ነገር ሁሉ በልቧ ትጠብቀው ነበር ይላል። ኦ ጂሰስ ቴንክ ዩ። ስለዚህ በልባችሁ ውስጥ ሚስጥርን መጠበቅን ተለማመዱ። እግዚአብሔር የተናገራችሁን የትንቢት ቃል ዝም ብላችሁ አታውሩ። ለሰይጣን ዝም ብላችሁ አየሩ ላይ አትልቀቁ። ሰይጣን እናንተ ላይ ፋይት እንዲከፍት አታድርጉ። ፋይት ነው የሚከፍትባችሁ። አንድ ሴት እንዳረገዘች አረገዝኩ ብላ አትናገሩ። ጽንሱ ራሱ እየገፋ በሄደ ቁጥር እንዳረገዘች ያስታውቃል። ለዛ እናንተም ደግሞ እግዚአብሔር የተናገራችሁ ሲፈጸም ራሱ ይናገራል። ትንቢቱ ራሱ ይናገራል። እናንተ መናገር አይጠበቅባችሁ። ዝም ብላችሁ ሴክሬት መያዝ አለባችሁ። ሌላኛው ለሰው መናገር የሌለባችሁ ነገር ደካማ ጎናችሁ። ደካማ ጎናችሁ እናንተ ናችሁ የምታውቁት እና ያ የደካማ ጎናችሁን አትናገሩ። ምክንያቱም ቅርብ የነበሩ ሰዎች ሊጎዳችሁ ይችላል። በጣም የቅርቤ ናቸው፣ በጣም የልብ ወዳጄ ናቸው የምትሏቸው ሰዎች ለነሱ ኢቭን ለነሱ እንኳን ደካማ ጎናችሁን አትናገሩ። አንድ የሆነ ቀን በምትጣሉበት የሆነ ቀን ላይ የእናንተን ደካማ ጎን ስለሚያውቁ ፋይት ሊያደርጓችሁ ስለሚችሉ ማለት ነው። ስለዚህ የእናንተን ደካማ ጎን ሰይጣንም ሰውም ማወቅ የለበትም። ምክንያቱም ፋይት ይከፍትባችኋል። በደካማ ጎናችሁ በኩል ነው ሰይጣንም የሚዋጋችሁ፣ ሰውም ደግሞ የሚያጠቃችሁ ማለት ነው። ስለዚህ ደካማ ጎናችሁን ለማንም አትናገሩ። ዝም ማለት ተለማመዱ። 3ኛ ነገር ደግሞ ለሰው መናገር የሌለባችሁ ነገር የሆነ ነገር ለአንድ ሰው ለማድረግ ስትሉ አትናገሩ። ያንን ሰው ሰርፕራይዝ አድርጉት እንጂ ዝም ብላችሁ እንደዚህ ላደርግልህ ነው ብላችሁ የተስፋ ቃል አትስጡ። የተስፋን ቃል በምትሰጡበት ሰዓት ላይ ሰውየው ብቻ ሳይሆን አጋንንትም ይሰማል። አጋንንቱ ስለሚሰማ እነሱን የሚዋጋቸው አጋንንቶች እናንተም መልሰው ይዋጓቸዋል። ምክንያቱም እነሱን ህይወት የሚለውጥ ነገር ልታደርጉ ስለሆነ እነሱ እንዳይለወጡ የሚፈልጉ አጋንንቶች ፋይታቸውን ወደ እናንተ ያዞራል። ገብታችኋል? ፋይቱን ወደ እናንተ ያዞራል እሱን ስለምትረዱት ማለት ነው። ስለዚህ እነዚህን ነገሮች ለሰዎች ፈጽማችሁ አትናገሩ። ፈጽማችሁ አትናገሩ። አብርሃምንም አይታችሁ ከሆነ ልጁ ይስሐቅ በሚወለድበት ጊዜ እግዚአብሔር ልጅን ይስሐቅን ሰዋልኝ ሲለው ማልዶ ተነሳ ይላል መጽሐፍ ቅዱስ። ማልዶ ተነስቶ ይላል። ለሳራ አወራት፣ አማከራት፣ አወራት የሚል ቃል አታገኙ። ለሳራ ሲያወራት አናይም። ነገር ግን ምን እንዳላት ታውቃላችሁ? ለእግዚአብሔር መስዋዕትን ሰውተን እንመጣለን ያለ ልጁ እንደሚሰዋ አልነገራት። ምክንያቱም ቢነግራት ኖሮ ታስቀረው ነበር። ለሳራ አብርሃም ልጁን ልሰዋ ነው ብሎ ቢነግራት ታስቀረዋለች። ልጄን በፍጹም አትሰዋውም ትለዋለች። የሴቶችን ልብ ታውቃላችሁ፣ ልጃቸው ያላቸውን ልብ ታውቃላችሁ። ለዛ ደግሞ ያ ነገር እንዲሆን ስለማትፈልግ መንገድ ልትዘጋ ትችላለች። ልጁን ይዘው እንዳይሄድ ልታደርግ ትችላለች። ኢቭን አብርሃምና ሳራ ልጁ በጣም ሳስተው ከስንት ዓመት ጥበቃ በኋላ በእርጅና ዘመናቸው የወለዱት ልጅ ስለሆነ በጣም ይሳሱለታል። ስፔሻሊ ደግሞ ሴቶች ማለት ነው፣ ሳራ ደግሞ ማለት ነው።
እሷ ሴክሬቱን አልነገራትም። ዝም ብሎ ነው የቀጠለው። ኢቭን እንደሚሰዋው ለልጁ እንኳን አልነገረም። መሃል መንገድ ላይ ምን እንዳለ ታውቃላችሁ? ይስሐቅ አባቴ ያለው መስዋዕቱ እንጨት ይኸውና የሚሰዋው በግ የት አለ ሲል አብርሃም እንደዚህ ነው ያለው፣ ልጄ ሆይ ያለ እግዚአብሔር ያዘጋጃላል። ኢቭን ለልጁ ራሱ አልነገረው። ቦታው ላይ ሲደርስ ነው በቃ ልክ ሊያርደው ሲል ነው እግዚአብሔርም በሱ ምትክ ሌላ በግ ያዘጋጀለት። ስለዚህ እግዚአብሔር አንዳንድ ጊዜ እንድትናገሩት የማይፈልገው ነገር አለ። በራሳችሁ ጥፋት ነገራችሁን የምታስጥሉ ሰዎች አላችሁ። ያ ነገር በሕይወታችሁ ላይ እስከሚፈጸም እግዚአብሔር የተናገራችሁ የትንቢት ቃል በሕይወታችሁ ላይ እስከሚፈጸም ድረስ ለሰዎች አትናገሩ። ዝም ብላችሁ የተስፋ ቃላችሁን ዝም ብላችሁ ጠብቁ። ጌታ ኢየሱስ ደግሞ መከናወንን ይሰጣችኋል። ይህንን 3 ነገር ለሰዎች አትናገሩ። በጌታ በኢየሱስ ክርስቶስ ስም ተባረኩ። ይህ ቪዲዮ ከተባረካችሁበት ለብዙ ሰዎች ሼር አድርጉልኝ። ለምታውቋቸው ጓደኞቻችሁ ሁሉ ሼር አድርጉ። ላይክ በደንብ አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሻሎም